ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች በትላንትናው ዕለት አስመረቀ። የሀገር መከላከያ ሰራዊት ልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ወታደሮች በትላንትናው ዕለት ማስመረቁን አስታውቋል። ተመራቂዎቹ የመሰረታዊ ውትድርናንና የመሰረታዊ ኮማንዶ ምልመላ መስፈርቶችን እያሟሉ ናቸውም ተብሏል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ የውትድርና ሙያ የጀግንነት ስብዕና የተላበሰ ማንነትን የሚፈልግ ከመሆኑም በላይ ፈታኝ ለሆኑ ሰው ሰራሽና የተፈጥሮ መሰናክሎች ሳይበገሩ በጽናት መቆምን ይጠይቃልም ብለዋል። ይህ ሲሆን በሚያልፍ ህይወት የማይልፍ ታሪክን በመጻፍ በዜጎች ልብ ውስጥ በትውልድ ቅብብሎች ለዘላለም መኖር እንደሚቻልም ጀነራል መኮንኑ ገልጸዋል። የመሰረታዊ ውትድርናን አጠናቀው የተመረቁት ወታደሮች በቀጣይ ከኮማንዶ፣ ከአየር ወለድ፣ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንዲወጡም አሳስበዋል። የልዩ ዘመቻዎች እዝና የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎች በገጠሟት ጊዜ ሁሉ አለኝታነታቸውን በተግባር እያረጋገጡ የቁርጥ ቀን ልጆች መሆናቸውንም ሌተናል ጀነራል ሹማ አብደታ ገልጸዋል። ተመራቂዎቹ በቆይታቸው ጠንካራ የአካል ብቃት፣ የተኩስና የተለያዩ የውጊያ ስልቶችን በቀንና በሌሊት የተማሩና በልምምድ የዳበሩ ከመሆኑም በላይ የስነ ልቦናና የጤና ትምህርት የቀሰሙ መሆናቸውን የገለጹት ደግሞ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃ አጋ ናቸው። ማሰልጠኛ ማዕከሉ የቅበላ አቅሙን በከፍተኛ ደረጃ ማሳደጉን የገለጹት ብርጋዴር ጀነራል ቦጃ አጋ የስልጠና መሰረተ ልማቶችን ማስፋፋት ተችሏልም ብለዋል።